እንደምን አላችሁ። በዛሬ ቪዲዮአችን እንደምናየው እንዴት አድርጋችሁ ሜታትሬደር 5 እና ብሮከር አካውንታችሁን ኮኔክት እንደምታደርጉ ነው ማሳያችሁ። እሺ በመጀመሪያም ኤክስነስ አፕሊኬሽን ታወርዱና ለአካውንት ከሌላችሁ ሳይን አፕ ታደርጋላችሁ። ከዛ እዚህ ጋር እንደምታዩት እንደዚህ አይነት ኢንተርፌስ ይሰጣችኋል። ከዛ እዚህ ጋር ቀስት ምልክቱን ነክታችሁ እዚህ ጋር የፕላስ ምልክት አለ፣ እሱን አንዴ ክሊክ ታደርጉታላችሁ። ከዛ እዚህ ጋር ሪል አካውንት የሚላለ፣ ከስር ደግሞ ዴሞ አካውንት የሚላለ። እናንተ ሪል አካውንት ከሆነ የምትከፍቱት ሪል አካውንት የሚለውን አንዴ ተነኩታላችሁ። ከዛ እዚህ ጋር ስታንዳርድ የሚል አለ። እዚህ ጋር የተለያዩ ምርጫዎች አለ፣ እንደራሳችሁ ምርጫ የፈለጋችሁትን እንትን ትላላችሁ። እኛ ለጊዜው በስታንዳርድ ነው ኮንቲኒው የምናደርገው ማለት ነው። ስታንዳርድ ላይ ኮንቲኒው እንላለን። ከዛ እዚህ ጋር ሊቨሬጅ ያስመርጠናል። ሊቨሬጁን ትንሽ ቀነስ እናደርገዋለን፣ ወደ 400 ዝቅ እናደርገዋለን። እሺ ከዛ እዚህ ጋር ኒክኔም ማስገቡ ይላል። ደስ ያላችሁን ማስገባት ትችላላችሁ። ከዛ ኮንቲኒው ትሉታላችሁ። ከዛ እዚህ ጋር ፓስወርድ አስገቡ ይላችኋል። እዚህ ጋር የምታስገቡትን ፓስወርድ መርሳት የለባችሁም። ሜታትሬደር 5 ላይ ማስገባት ስለሚኖርባችሁ ይህንን መርሳት የለባችሁም። ከዛ እዚህ ጋር ኦፕን የሚል አለ። ኦፕን የሚለውን አንዴ ክሊክ እናደርጋለን ማለት ነው። ከዛ እንደምታዩት በዚህ መልኩ አካውንታችን ተከፈተ ማለት ነው። ቀጣይ የምናደርገው ምንድነው? እዚህ ጋር ዲቴል የሚለው አንዴ ክሊክ እናደርጋለን። ከዛ ሴቲንግስ የሚል አለ፣ ወደ ሴቲንግስ እንገባለን ማለት ነው። ከዛ ከዚህ ጋር የምንፈልገው ምንድነው? እዚህ ጋር እታች ላይ ከታያችሁ ሎጊኢን የሚልና እዚህ ጋር ነምበር አለው። ይሄን ነምበር ኮፒ እናደርጋለን እና ሰርቨር ኮፒ እናደርጋለን ማለት ነው። ከዛ ይሄን ኮፒ ካደረግን በኋላ ወደ ሜታትሬደር 5 ገብተን የሚቀጥለውን አሳያቸዋለሁ። ኤክስነስ ለሌላችሁ ሰዎች በመጀመሪያ ፕሌይ ስቶር ትገቡና ኤክስነስ ብላችሁ ሰርች በማድረግ ይሄን አፕሊኬሽን ታወርዳላችሁ። እንደምታዩት ይሄን ታወርዳላችሁ እና ሌላኛው አፕሊኬሽን ደግሞ ሜታትሬደር 5 ነው። እነዚህን ሁለቱን ካወርዳችሁ በኋላ መቀጠል ትችላላችሁ ማለት ነው። ሜታትሬደር 5 እና ቅድም ያሳያችሁን ኤክስነስ አፕሊኬሽን ማለት ነው። ከዛ ሜታትሬደር 5ችንን ኦፕን እናደርጋለን። በመጀመሪያ ግን ያኛውን ኮፒ ማድረግ አለብን። እነዚህን ሎጊኢኑን እና ሰርቨሩን ኮፒ ታደርጋላችሁ። ከዛ ወደ ሜታትሬደር 5ችን እንገባለን ማለት ነው። ሜታትሬደር 5 ላይ ከገባን በኋላ እዚህ ጋር ሶስቱን ሰረዛ አንዴ ክሊክ ካደረግን በኋላ ማኔጅ አካውንትስ የሚላለ እሱን ክሊክ እናደርጋለን። ከዛ እዚህ ጋር ከላይ ቀስት ምልክት አለ፣ እሱን ክሊክ በማድረግ እዚህ ጋር ለኤክስነስ ብላችሁ ሰርች ታደርጋላችሁ። ከዛ እሱን አንዴ ትነካላችሁ። ከዛ እዚህ ጋር የኛ ሰርቨር ምንድነው? ይሄኛው 9 ነው የሚለው። እሺ በመጀመሪያ እዚህ ጋር ትመጡና ወደ ብሮከሩ ትገቡና ሰርቨሩን ኮፒ ታደርጉታላችሁ። እዚህ ጋር ያለውን ሰርቨሩን ኮፒ ታደርጉና ድጋሚ ሜታትሬደር 5 ላይ ገብታችሁ ፔስት ታደርጉታላችሁ እዚህ ጋር። ከዛ መጀመሪያ ላይ የሚመጣላችሁን ተነኩትና እዚህ ጋር ሰርቨሩን ትቀይሩታላችሁ። ሰርቨር የሚለው ስር ቀስት አለ፣ እሱን ስነኩት ለምሳሌ ሪል 30 ነው የሚለው፣ እሱን አንዴ ክሊክ እናደርጋለን። እንደምታዩት አሁን ተቀየረ። በቀጣይ ደግሞ ኮፒ የምናደርገው ሎጊኑን ነው። እዚህ ጋር ይሄን ሎጊን ነምበር ኮፒ ታደርጉታላችሁ። ከዛም በመቀጠል ትገቡና እዚህ ላይ ፔስት ታደርጋላችሁ። ከዛ እዚህ ጋር ደግሞ የምታስገቡት ምንድነው? ቅድም ያስገባችሁትን ፓስወርድ ማለት ነው። እሱን ፓስወርድ እዚህ ጋር ታስገባላችሁ። እሺ ፓስወርዱን ካስገባችሁ በኋላ ሎጊን የሚል እዚህ ጋር አለ። ሎጊኑን አስገባችሁ፣ ፓስወርዱን አስገባችሁ፣ ሰርቨሩን ካስተካከላችሁ በኋላ ሎጊን የሚል አለ። ይሄ ሎጊን የሚለውን አንዴ ክሊክ ስናደርገው እንደምታዩት በተሳካ ሁኔታ ገብተናል ማለት ነው። እሺ እዚህ ትሬድ የሚለው ውስጥ ስንገባ አካውንቱ ላይ ዲፖዚት ስላላደረግን ምንም አይነት ባላንስ የለውም፣ 0 ነው የሚለው። ሂስትሪ ላይ ብንገባ እንደዛው። እዚህ ጋር ቻርት ላይ ብገቡ እንደምታዩት ቻርቱ ያሳየናል። ሰዓቶቹን መቀየር እንችላለን። 4 ሃወር፣ 1 ሃወር፣ ዴይሊ ታይም ፍሬም ላይ ማድረግ እንችላለን። በቀጣይ እንዴት አድርጋችሁ ዲፖዚት እንደምታደርጉ የምትፈልጉ ከሆነ እንዳሳያችሁ የምትፈልጉ ከሆነ ኮሜንት ላይ ጻፉልኝ። በቀጣይ አሳያችኋለሁ። በዚህ መልኩ ኤክስነስ አካውንታችሁና
ሜታትሬደር 5 አካውንታችሁን ማገናኘት ትችላላችሁ ማለት ነው። ማንኛውም ብሮከር ላይ ቢሆን እንደዚሁ ነው። በጣም በቀላሉ እንደዚህ ማገናኘት ትችላላችሁ። ፒስ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።